አንዳንድ ጊዜ እግዚአብሔር ሰዎችን በመንመለከትበት ሰዎችን በመንጠብቅበት ሰዓት ከሰዎች ከምንወዳቸው ከምናከብራቸው ይረዱናል ከምንላቸው ሰዎች የተሻለ ጉልበት የተሻለ አቅም በውስጣችን ይፈጥራል እግዚአብሔር። ሰዎች ሊያደርጉልን ከሚሹት ሰዎች ሊያደርጉልን ካሰቡት በላይ መንፈሳዊ ጉልበት መንፈሳዊ ጥንካሬ መንፈሳዊ ኃይል እግዚአብሔር በውስጣችን ይፈጥራል። ብዙ ሰውን የቤተሰብ እርዳታ ይፈልጋል፣ የጓደኛ እርዳታ ይፈልጋል። ሰዎች ካለንበት ህይወት ከሐዘን ከጭንቀት ከበሽታ በገንዘብ በሰው ኃይል በቤተሰብ የምንድን እየመሰለን ወይ ደግሞ የደስታን ህይወት ከሰዎች የምናገኝ እየመሰለን ብዙ ሰዎች ከሰዎች ሰላማቸውን ይፈልጋሉ፣ ጤናቸውን ይፈልጋሉ፣ እርካታቸውን ይፈልጋሉ፣ እርዳታን ይፈልጋሉ፣ መንፈሳዊ ወኔን ጉልበትን ይፈልጋሉ ከሰው። እርሱ አይደለም እግዚአብሔር ከኛ የሚፈልገው። እግዚአብሔር የሚፈልገው ከሰው የምንፈልገው አለ አይደል? ከሰው የምንፈልገው እኛ ውስጥ እንዲኖር ነው የሚያደርገው። ሰላማችን እኛ ጋር እንዲኖር፣ ፍቅራችን ራሳችን ጋር እንዲኖር፣ መንፈሳዊ ጉልበት በውስጣችን እንዲኖር፣ ብርቱዎች እንድንሆን፣ ኃያላን እንድንሆን እግዚአብሔር በውስጣችን መስራት ይጀምራል።